አሜሪካ በአሁኑ ወቅት በአመት ውስጥ እጅግ አስጊ ወደ ሆነ ግጭት ውስጥ እየገባች ሲሆን በቀጣዩ የአሜሪካ ጥቃትም መካከለኛው ምስራቅን ዳግም ሊቀይሰው ይችላል። በግጭቱም በ9ኛው ቀን ኢራን በመካከለኛው ምስራቅ በሚገኙ የእስራኤል እና የአሜሪካ የአየር ኃይል ካምፖች ላይ አዳዲስ የድሮን እና የሚሳኤል ጥቃቶችን ሰንዝራለች። አሜሪካ በኩዌት በሚገኝ የአሜሪካ የጦር ሰፈር ላይ በደረሰ የኢራን የድሮን ጥቃት የበርካታ ወታደሮች መሞት መመዝገቡን ገልጻለች። በዚሁ ጊዜ እስራኤል በሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ ከፍተኛ የአየር ጥቃት የሰነዘረች ሲሆን በዚህም ከ200 ሰዎች በላይ መሞታቸው ተመዝግቧል። የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኢራን ይፋዊ ማስጠንቀቂያ የሰጡ ሲሆን እጅ ስጡ ያለበለዚያ ግን እጅግ ከባድ ጥቃት ይደርስባችኋል ብለዋል። ነገር ግን የኢራን አመራር ይህንን ጥያቄ ውድቅ በማድረግ በጫና ስር ሆነው እጅ እንደማይሰጡ ገልጸዋል። የአሜሪካ ባለስልጣናት ሩሲያ ለኢራን መረጃዎችን ልታጋራ እንደምትችል ሲገልጹ፣ ቻይና ደግሞ የፋይናንስ ድጋፍ ለማድረግ እያሰበች መሆኑ ተዘግቧል። ዋሽንግተን ተጨማሪ ወታደራዊ ጫና እንደምታደርግ ፍንጭ እየሰጠች ሲሆን ኢራን ደግሞ ጥቃቱን የሚቀጥል ከሆነ የአጸፋ እርምጃዋን እንደምትቀጥል ተናግራለች። ስለዚህ ጥያቄው የሚከተለው ነው። አሜሪካ በኢራን ላይ ጠንካራ እርምጃ መውሰድ አለባት ወይስ ዋሽንግተን ሌላ የመካከለኛው ምስራቅ ጦርነትን ማስወገድ ይኖርባታል?